በቀላሉ ፌመስ መሆን ትፈልጋለህ? ታዋቂ መሆን ትፈልጋለህ? ዛሬ ደግሞ ይሄ ሰውዬ ምን እያለን ነው እንዳትለኝ፣ እውነቱን ነው የምነግርህ። እንግዲያውስ ከፈለክ ይሄን የምናገረውን ንግግር እስከ መጨረሻው አዳምጠኝ። ይህም ንግግር ለብዙ ወንድሞች እህቶች ስለሚጠቅም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። በእዝንላህ ተዓላ አጅሩ ከአላህ ነው። ያ አኺ እዚህ ምድር ላይ ታዋቂ ለመሆን አትጣር፣ አላህ ዘንድ ታዋቂ ለመሆን ጣር። አላህ ዘንድ ታዋቂ ሆንክ ማለት እዚህ ምድር ላይ ማታገኘውን ነገር እዛ ታገኘዋለህ። ላክን እዚህ ምድር ላይ በመጥፎ ነገር የምትታወቅ ከሆነ፣ አላህን በሚያስቆጣ ነገር የምትታወቅ ከሆነ የሰው ልጅ በባህሪ አንተ ፊት ሊያደንቅ ይችላል፣ አንተ ፊት ሊያሞግስ ይችላል፣ አንተ ፊት ሊያመሰግን ይችላል። ከጀርባህ ግን ሄዶ ያማል። ይህ የሰው ልጅ ጸባይ ነው። አላህ ዘንድ ታዋቂ ብትሆን ሁላችንም በባህሪያችን እናጠፋለን፣ ወንጀለኞች ነን። ላክን አላህን ምህረትን እስከለመነው ድረስ ወንጀላችንን ሰትሮን፣ ነውራችንን፣ አይባችንን ሰትሮን አላህ ይመረናል። እንዲህ ያለ ጌታ ነው ያለን። አልሐምዱሊላህ ረብል ዓለሚን። ስለዚህ በቻልከው አቅም እዚህ ምድር ላይ ሳለ ጭንቀት ሐሳብ መሆን ያለበት አላህ ዘንድ በምንድን ነው የምታወቀው እኔ ብለህ አስብ። እዚህ ምድር ላይ ግን አላህን በሚያስቆጣ ነገር የምትታወቅ ከሆነ ወላሂ የሰው ልጅ እንደነገርኩ ነው፣ ነገ እንዳልተፈጠርክ አድርጎ ይረሳሃል። የዓለም ሰው ቢከተልህ የሰው ልጅ ባህሪ ነውና ይረሳሃል። አላህ የማይረሳህን ጌታ እሱን ተከተለው፣ እሱን እዚህ ምድር ላይ አብዝተህ አስታውሰው፣ እሱ ዘንድ ትወሳለህና። ባረከላሁ ፊኩም ወጀዛኩም ላሁ ኸይረን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።